ሰላም እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። የሀገሬ ልጆች በሙሉ ሰላም ውላችኋል? እንዴት ውላችኋል? እህቶቼ ወንድሞቼ፣ በያላችሁበት በውጭም በሀገር ውስጥ ያላችሁ እህት ወንድሞቼ ሰላም ናችሁ? እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኔ ሰላም ነኝ። ለዚህ ሰዓት ለዚህች ዕለት ላበቃና አምላክ ክብር ምስጋና ይሁን። ዛሬ ደግሞ የመጣሁት በቀን በቀን አዳዲስ ነገር ይዘን ነው የምንመጣውና ዛሬም የመጣሁትኝ በሰይዶ ጉዳይ ነው። ከትላንት ወዲያ ያየሁት ነገር አለኝ። ትላንትና ግን ፍጹም መስራት አልቻልኩምም። ምክንያቱም ነገሩ በጣም አናዶኛል፣ ከሚገባው በላይ በጣም ነው ያናደደኝ። እመቤቴን ከምሬ ነው የምላችሁ። አስተማሪ የሆነ ነገር መስራት እየቻልን አስተማሪ ያልሆነ ነገር ስንሰራ ያሳፍራልም ያናድዳልምና ሰይዶ እኛ እናንተን ስናይ እኛ ወጣቶቹ እናንተን ሲያዩ የሚደሰቱበት ነገር መሆን አለበት እንጂ የሚከፉበት በጎ ነገር የሚይዙበት እንጂ ተንኮልን የሚይዙበት ነገር መሆን የለበትም። እኔ የምለው ያንን ነው። ምክንያቱም እናንተ ተንኮል እያስተማራችሁ ነው። ፍጹም ሊሆን የማይችል ነገር ተንኮል በፍጹም መሆን የለበትም እና ምን ልላህ ፈልጌ ነው፣ ሰይዶ በፊት እኛ የኖርንበት ብዙ የተማረ ሳይኖር ልክ እንደተማረ ማክሰኞ ህብረት ትርኢት፣ ማክሰኞ፣ ሐሙስ፣ ቅዳሜ ህብረት ትርኢት በጣም ጠብቀን እናየው ነበረ። ድራማዎቹ አሉ፣ በጣም አስተማሪ የሆኑ ድራማዎች በጉጉት የምንጠብቃቸው እነዛ ነበሩ። ትልቁም ትንሹም በጉጉት ቁጭ ብሎ የሚጠብቀው ነበረ። እሁድ 120 የሚባል ፕሮግራም ነበረ። እሱም እንደዚሁ አስተማሪ የሆነ በጣም በጉጉት የሚጠበቅ ወጣቶችን የሚያስተምር ትላልቆችን ደግሞ በቃ የሆነ እንዲህ ነበር እንዴት ነበር ምናምን ብሎ የሚያስደስት ትምህርት ሰጪ የሆነ ነገር ነበረ። እንደዛ አይነት ነገር እንደዛ የሚያጓጓ እንደዛ የሚያስደስት ነገር መስራት እያለባችሁ ዛሬ ግን የሚያናድድ የሚያጋጭ የሚያቆስል ነገር ለወጣቱ ማድረግ። ምክንያቱም ብዙዎቹ ዩቱብ ተጠቃሚዎች ናቸው። አብዛኛው ሰው ዩቱብ ይከፍታል። ዩቱብ ሲከፍት ደግሞ ደስታ የሆነ ነገር ማየት ነው የሚፈልገው እንጂ የሚያናድድ የሚያስቀይም ነገር አይደለም መክፈት ያለበት። ስለዚህ ከይቅርታ ጋር እኔ ሰይዶ ያደረግከው ነገር በጣም ስህተት ነው። ምንጊዜም ቢሆን ተገናኝ እያልን ነው ያለነው። ተገናኝ፣ ግድ የለሽም ተገናኝ፣ ልጆችን አገናኝ። ልጆችን አቅፎ መሳም አለበት። ነገ እነዚህ ልጆች ሲያድጉ ይወቅሱሻል ብለን እያልናት ነበረ። እኔ ብዙም ተመልካች ባይኖረኝ እና ብዙም ተሰሚነት ባይኖረኝ ብዙ ኦዲየንሶች ግን በጣም እየተከታተሉ ይሄን ነገር እያሉ ነበረ። የመጨረሻ ግን የሰጠች ነገር ምንድን ነው? ሂድና ወልደኸዋል የተባለ ልጅ አለ። ያንን ልጅ ሂድና አስመርምርና ሆነም አልሆነም ይሄን ነገር እውነቱን ካወቁ በኋላ አዩን ስላገባ ብቻ አይደለም እየተሯሯጥኩ ያለሁትኝ እኔ የማላውቀው ልጅ እዛው ሀገር ላይ አለ። ስለዚህ ይሄ ልጅ እውነት ነው ውሸት ነው ይታወቅልኝ ያለችው። ይሄንን ነገር ልታቅ ነው የሄድከው። ለኦዲየንስም፣ ለተመልካች፣ ለቤተሰቦችም ይሄን ለማሳየት ብለህ ነው ተነስተህ የሄድከው። ሰውም ስትሄድ በጣም አብዛኛው ሰው ደስ ብሎታል። ነገር ግን ይሄንን ነገር ለማድረግ ሂደህ ሰላምም ሄዳለች እንግዲህ ጓደኛዋ ነች። እሷም የእናንተን መታረቅ ስለፈለገች አግኝታ የእውነትየውን አረጋግጣ ባልና ሚስትን ለማገናኘት ፈልጋ ነው የሄደችው። ይሁን። አንተ ግን በዚህ አጋጣሚ ምንድን ነው የተጠቀምከው? ሰላምን ሂድና ልጅ አስመርምር የተባልከውን ነገር ትተህ ሂድና ሰላምን አግታት እንደተባልክ አይነት ነገር ሂድና ሰላምን አሰቃይልኝ ብላ ነው ወይ የላከችህ? ይሄን ጥያቄ ልተውልህ። ከቻልክ ትመልሳለህ፣ ካየህልኝ፣ ካላየህን ደግሞ እስኪ ያያችሁ ሰዎች ኮሜንት ላይ አስቀምጡልኝ። ያለችው ሂደህ ልጁን አስመርምርና ያንተም ሆነ የሌላ እውነቱን ማወቅ አለብኝ፣ እኔም ለወቀው ኦዲየንስም ይወቀውና ሆነም አልሆነም ልጆችን አገናኝሃለሁ ነው ያለችው። ያንተ ልጅ ከሆነ ልጆችን አላገናኝም አላለችም። ያንተ ልጅ ካልሆነ አገናኝሃለሁ አይደለም ያለችው። እውነትና ውሸቱን ሂደህ ለይ።
ይመርመር ነው ያለችው። ሂድም ያለች አይመስለኝም። ምክንያቱም የዘረመል ምርመራ እዚሁም ሆነ ማድረግ ትችላለህ። እዛ ጋ ብዙ ሰው ይጋደላል፣ ብዙ ሰው ይጋጫል ምናምን ብለህ የምታወራው ወሬ ያለህ ይሄ ነገር እሺ ጥሩ ሄድህ። አዎ በአካል አግኝተህ አስመርምረህ ያለውን ነገር ማውራት ያለብህን ነገር ማውራት ትችል ነበረ። ግን እንደዛ አይደለም መሰለኝ የላከችህ። ምናልባት የተሳሳተ መረጃ ይሆን እኛ የሰማነው ወይስ እኔ የሰማሁት? ሂድና ሰላም ሂዳለች፣ ሰላምን ሂድና ፓስፖርት ቀምተህ አሰቃይልኝ ብላ ነው እንዴ ላከችው? አይደለም። ስለ እውነት ግን አይደለም የላከችው መልእክት እንደዚህ አይደለም። ስለ እውነት እንደዚህ አይደለም የላከችው መልእክት። አንተ ግን ያደረግከው ነገር ምንድነው? ቀጥታ እንደሄድ በሀዋ አማካኝነት ሰላምን አስጠርተህ እሷን ማስለቀስ፣ እሷን ማሰቃየት፣ እሷን በፖሊስ እንትን ማለት። በጣም ብዙ ባለስልጣናቶችን ታውቃለህ አሉ ወይስ ሄዶ ያወቅኸው የሰማይ ቤቱን ባለስልጣን ነው ወይስ የምድሩን ባለስልጣን ነው? በጣም ተሰስተሃል። በጣም ተሰስተሃል። እመቤቴን በጣም ተሰስተሃል። ለምን እንደሆነ ታውቃለህ? የምድር ስልጣን በምድር ላይ ነው የሚቀረው። ስልጣን አለኝ ወይ ደግሞ ከባለስልጣን ጋር ተዋወቁ የሚለው አንድ ሰው የሰማይ ቤት ስልጣን ብቻ ሲኖር ነው። የሰማይ ቤቱን መንገድ ሲያሳምር ነው። አንተ ገና ለገና ባለስልጣን አውቃለሁ፣ ፖሊሶችን አውቃለሁ፣ ደህና ቦታ የተቀመጡትን ሰዎች አውቃለሁ። ያወቅካቸው በነገራችን ላይ ኪስ ሙሉ ስለሆነ ማንም ደሃ ኪሷ ባዶ የሆነች ሴት ወይንም ኪሱ ባዶ የሆነ ወንድ ደህና ቦታ ላይ ሄዶ ሊያውቅ አይችልም። ገብቶሃል አይደል? ሊያውቅ አይችልም። ኪስህ ከሞላ ግን ከብዙ ሰው ጋር ትተዋወቃለህ፣ ብዙ ሰው ታገኛለህ፣ ብዙ ሰው ታስመታበታለህ፣ ብዙ ሰው ትመታበታለህ። ስለ እውነት ግን ሳይዶ ይሄ ሁሉ ነገር ምድር ላይ ቀሪ ነው። ውበትም ምድር ላይ ቀሪ ነው። ውበትም ምድር ላይ ቀሪ ነው። ገባህ? ምድር ላይ የማይቀረው እውነት ነች። ምድር ላይ የማትቀረው እርግጠኛ ያንተ ልጅ ከሆነ ደግሞ ያን ያህል እዚህ ሁሉ እንትን ውስጥ መግባት የለብህም። ምክንያቱም ፍሬ ነው። እግዚአብሔር የሰጠህ ጸጋ፣ እግዚአብሔር የሰጠህ ፍሬ ነው። ምክንያቱም አንተ ፈቅደህ አንተ ሰውን አስገድደህ ሳይሆን የፍሬ አምላክ አስገድዶህ ነው። ይሄ ልጅ እውነት ያንተ ልጅ ከሆነ የተወለደው የፍሬ አምላክ እግዚአብሔር አምላክ ከዚች ሴት ይሄ ፍሬ አለህ ብሎ ፈቅዶና ወዶን የሰጠህ። ይሄን ደግሞ እግዚአብሔር ይመስገን ብለህ ፈጣሪህን አመስግነህ አዎ ሱመያ በአንድ ቀን ስህተት የሚሆን በሁለት ቀን ስህተት ይሄ ነገር ተፈጥሯል እንዳልነግርሽ አክብሬሽ እንዳልነግርሽ ፈርቼሽ ጭቅጭቅ እንዳይመጣ ብዬ የልጆቼ እናት ነሽ፣ የመጀመሪያ ሚስቴ ነሽ፣ አንቺና እኔ የተገናኘንበት ይሄ አይደለም። ስለዚህ አክብሬሽ ፈርቼሽ ነው። ስለዚህ ይቅርታ አድርግልኝ ብለህ ብዙ ከምታወሩት ነገር ስለማይበልጥ ሚዲያ ላይ ሞት ብትናገር ምንም ማለት አይደለም። ምክንያቱም ከዚህ የበለጠ ነገር እየተነጋገራችሁ እያወራችሁ ሰውን እያናደዳችሁ ስለሆነ ብታወራ ምንም ችግር የለውም። ገብቶሃል? እንደዛ ማድረግ ትችላለህ። ምክንያቱም ምንም ማለት አይደለም። ፍሬ የፈለገው ነገር ቢሆን የፈለገው ነገር ብትጠነቀቅ ፍሬ መቼውንም ቢሆን አይቀርም። ከዛች ሴት ይሄ ፍሬ አለ ከተባለ አለ ከዛች ሴት ማለት ነው። ስለዚህ ያን ያክል የሚያሰቃይ የሚያሸማቅቅህም ነገር የለም። ግልጹ መናገር ይቅርታ እንግዲህ እያረኩ ነው ስራ ስለምሰራ ብድቅ ውጭ ነው የምለውና ሰይዶ ያን ያክል የሄድክበት እርምጃ ያደረግከው ነገር አስፈላጊም አይደለም። አንድን ሴት ለማስለቀስ ከሀገር ወጥቶ መሄድ አንድን ሴት ይሄን ያህል ለማድረግ ብዙም አያስፈልግም። እውነት ሀቁን ስነግርህ ግን ብዙም አስፈላጊ አይደለም። ምክንያቱም እሷ ቃሏን ታፈር ሲሆን ወይ ነበር የኛ እንትናችን የኦዲየንስ ፍራቻው ቃሏን ታፈር ሲሆን ወይ እንደዚህ ልካው ሲመጣ ደግሞ ምርመራው ልክ አይደለም ብላ ቃል ታፈርሳለች ወይ ተብሎ ነው የታሰበው እንጂ አንተ ቃልህን ታፈርሳለህ፣ አንተ
ልጅ ልታስመረምር ሂደህ ሌላ ሰው ይዘህ ታስለቅሳለህ፣ ሌላ ሰው ይዘህ እንደዚህ ታንገላታለህ፣ በፖሊስ ታስፈራራለህ ብሎ ማንም ሰው አላሰበም። ምክንያቱም ስትል የነበረው እንዲሆንሁኝ ብለህ ብዙ ጊዜ ብሶት ስታሰማ ስለነበረ ያንተን እንትን ምንም ነገር ማንም እንትን ያለው ሰው የለም ነበረ። ግን በጣም ያሳዝናል፣ በጣም ያሳፍራል። እውነቱን ሀቁን ስነግርህ የእውነት በጣም በጣም ከምልህ በላይ አሳዛኝና አሳፋሪ ነገር ነው እና ስልጣን የሚባል ነገር የለም ምድር ላይ። ስልጣን የሚባል ነገር ምድር ላይ የለም። ባለስልጣን አውቀህ ስላንገላታሃት ምናልባት እሷ የምታለቅሰው ዛሬ ነው። አንተ ግን ሁሌ ልታለቅስ ትችላለህ፣ ሁሌም ማለት ነው። በዙሪያህ ያለውን ሰው ሀብታም እና ባለስልጣን አለ ብለህ ከምትል ሁለት ድሃ ብትይዝ የሁለት ድሃ ምርቃት ትልቅ ቦታ ሊያደርስ ይችል ነበር እና እኔ የእውነት ከምልህ በላይ የእውነት ግን በጣም አሳፋሪና አሳዛኝ ነገር ነው። ስለዚህ እግዚአብሔር ልቦና ይስጣችሁ፣ ልቦናውን ያድላችሁ። ሌላ ምንም ማለት አይቻልም። ሱመያ እንግዲህ ማለት አንቺ ላይ ለመፍረድም ግራ ያጋባል። ከቻልሽ ልጆችን ለማሳየት ሞክሪ፣ ግን ጥንቃቄ አድርጊ፣ በጣም ተጠንቀቂ። ምክንያቱም ዛሬ ሰላምን እንዳስለቀሳት አንቺን እድሜ ልክሽን ሊያስለቅስሽ ይችላል። ልጆችን እንዳታይ አድርጎ በዚህ አይነት ሙሉ ለሙሉ ብዙ ነገሮችን እሱ መፈጸም እንደሚችል ነው ያሳየው። ስለዚህ እድሜ ልክሽ እንድታለቅሽ ሊያደርግሽ ይችላል። አጠገባቸው ላይ እንዳደርሽ ሊያደርግሽ ይችላል እና ሱመያ ደስ ካለሽ አሳየው፣ ደስ ካላለሽ ግን ብዙ ወዴንሶች የሚሰጡሽን አስተያየት ይዘሽ የሚሉሽን ነገር ይዘሽ እንግዲህ አንቺ ታውቂያለሽ። ምክንያቱም እኔ አድርጊ አታድርጊ ልልሽ አልችልም። ለምን የሚባለውን ነገር የሚያውቁት ብዙ የተማሩ ሰዎች አሉ፣ ብዙ ዩቱብ ብዙ ቤተሰብ ያላቸው ሰዎች አሉ። ተሰሚነት የሚኖረው እነሱ ጋር ስለሆነ እነሱ ናቸው እንግዲህ ስለ አንቺ ምንነት ተንትነው መናገር የሚችሉት እንጂ እኔ ያየሁትን የመሰለኝን የተሰማኝን ነገር ብቻ ነው ልነግርሽ የምችለው። ሌላ ነገር በፍጹም ይሄ ነው እንዴት ነው ወዴት ነው ልልሽ አልችልም። የማልችልበት ምክንያት አንድና አንድ ደግሞ ይሄና ይሄ ነው። ስለዚህ እስቲ ቤተሰቦችሽን አማክሪያቸው፣ ኦዲየንሶችሽ የሚሰጡሽን አስተያየት ተቀብለሽ አንቺ መወሰን ትችያለሽ። እኔ ከዚህ በላይ ማለት አልችልም። እኔ የምፈልገው ግን እግዚአብሔር በተለይ ሚዲያ ላይ የምናወጣቸውን ነገሮች፣ በሚዲያ የምንነጋገራቸውን ነገሮች፣ ንግግሮች እግዚአብሔር ልቦና ሰጦና ፍቅርን፣ ሰላምን ሰጦና በሰላም በጤና እንድንኖርና ሰላማዊ የሆነ ነገር ተነጋግረን አባትም ልጅም አብረው እንዲያድጉ ነው እኛ የምንፈልገው። እኔ የምፈልገው እንደዛ ነው። በሴት ልጅ ላይ ብዙ እንቅፋቶች አሉ፣ ግን አስተማሪ የሆኑ ነገሮች እናንተን የሚከታተላችሁን ሰው ብዙ አስተማሪ የሆኑትን ነገሮች ብታስተላልፉ ደስ ይላል። ብዙ ነገሮችን ብታደርጉ ደስ ይላል። አላቅም ስለ እውነት ግን የምናገረው ነገር ጠፍቶብኛል። የጠፋብኝ ምክንያት ምንድን ነው? ሳይድን በዚህ ልክ ስላልጠበቁት ነው። ሳይድ ቀጥታ አስመርምሮ ምናምን ልጆችን ሲል ስለነበረ ቀጥታ አስመርምሮ በጣም እንትን ይላል ብዬ ነው ወደ ልጆቹ ይመጣል ብዬ አስቤ ስለነበረ ነው እንትን ያልኩትኝና ይሄን ነገር ሳይ ደግሞ በጣም ግራ የተጋባሁትና አነጋገር የጠፋኝ ለምን በዚህ ልክ ለምን ምን ማለት ነው? ምን ሆኖ ነው?
ልጅ ሊያስመረምር ሄዶ ልጆችን ለማግኘት ሄዶ ይሄን ነገር ያደረገው ለምን የሚለው ነገር ስለ እውነት እያየን ያለነው ነገር እናንተን ስንከታተላችሁ የውሸት ነው ወይ ለእናንተ ለራሳችሁ ለፎሎወር ብላችሁ የምታደርጉት ነገር ነው ወይ እና ወይስ ትክክለኛ ነው ብሎ ለማለት እኔ አሁን እመቤቴን በጣም እግራ ገብቶኛል። በጣም ማለት ነው። ለምን የሚታየው ነገር ሌላ ነገር ስለሆነ ማለት ነው። እና አላቅም፣ ስለ እውነት አላቅም። የእውነት ይሁን የውሸት እኔ አላቅም። የእውነት ሆኖ ሰይዶ እንደዚህ ካደረገ ምን አላቅም። የውሸት ሆኖ ለገንዘብ ድራማ እየሰራችሁ ከሆነ ምን አላቅም። እኔ ግን ቪዲዮ ሰራለሁ ብዬ ሳስብ ያልሆኑ ነገሮችን ሳናይ ጥሩ ጥሩ ነገሮችን እያየን ጥሩ ነገሮችን አስተማሪ የሆኑ ነገሮችን ህዝቡ ወጣቶች ነገ ዩቱብ ጀምረን በዩቱብ እናድጋለን፣ ታዋቂ እንሆናለን፣ ስራ ብለን እንይዘዋለን፣ እንበረታታለን ብለው ለሚሉ ልጆች አስተማሪ የሆነ ነገር ይኖራል ብዬ ነበር ማስበው። ነገር ግን ይሄን ያክል ከሆነ ድብቅ ነገር ከሆነ ሰው በትንሹም በትልቁም ዩቱብ ላይ ወጦ ያልሆነ አነጋገር የሚናገር ከሆነ ዩቱብ ላይ ወጥቼ ስራ ሰራለሁ ብሎ የሚለውን ወጣት ወደኋላ የሚል ከሆነ ያስፈላጊ ነገር አይደለም። ግን አስተዋይ መሆን አለብን። በተለይ ትላልቅ ሰዎች ሆነን ልጅ ወልደን ህይወትን ትዳርን መስርተን ከሆነ አስተዋይ መሆን አለብን። መካሪ መሆን አለብን። የሚያስማማ ነገር ላይ መድረስ አለብን እንጂ ዝም ብሎ የሚያስማማ ነገር ላይ ሳይደረስ ብዙ ሻጥር የሆኑ ነገሮች ላይ ሄደን ነገርን ማደፍረስ ሰውን ማናደግም አስፈላጊ አይደለም። ምክንያቱም በእኛ እድሜ የሚጠበቅ አይደለም። ወጣቶች የሚማሩበትን ነገር የሚደሰቱበትን ነገር ማድረግ አለብን። እኔ የምለው ነገር ይሄንን ነው። ለምን በትንሽ በትልቁ ከመጣላት በትንሽ በትልቁ የሚያናድድ ነገር ከማድረግ የሚያስደስተውን፣ የሚያዝናናውን፣ የሚያስተምረውን ነገር ብታደርጉ ጥሩ ነው። በተለይ ታዋቂ ዩቱበሮች በተለይ የእውነት በእግዚአብሔር ስም ልለምናችሁ አስተማሪ የሆነ ነገር አዝናኝ የሆነ ነገር አድርጉ፣ አስተላልፉ። ምክንያቱም ሰው እናንተን ይከተላችኋል እና እናንተን ሰው ሲከተላችሁ ደግሞ ጥሩ ነገር መሆን አለበት። ጥሩ አመለካከት እያየን ጥሩ ስነ ምግባር ያለውን እያየን ማድረግ አለብን እንጂ ዝም ብለን የማይሆነውን ነገር አይደለም። ስራ ነው ብለን ከያዝነው በሚያጋጭ ብቻ አይደለም ስራ የሚያዘው፣ በፍቅርም ስራ አለ። በፍቅርም ፍቅር በሆነ ነገር ላይም ስራ አለ። ስለዚህ በሚያጋጭ ነገር የሆነ ወደ ጸብ በሚገፋፋ ነገር ላይ አይደለም ማድረግ ያለብን። ምክንያቱም ብዙ ጊዜ ታዋቂ ዩቱበር ነን ብላችሁ ስትሉ የሆነ ጸብ ጫሪ፣ ጸብ ቀስቃሽ የሆነ ነገር ትሰራላችሁ። ጸብ ቀስቃሽ የሆነ ነገር ትሰራላችሁ። ያ ነገር መሆን የለበትም። ይሄ ነገር መሆን የለበትም። የሚያስማማ የሚያስታርቅ ነገር ነው መሆን ያለበት። ምክንያቱም እናንተ ናችሁ ሰውን ማስተማር የምትችሉት፣ እናንተ ናችሁ ሰውን ማዝናናት የምትችሉት፣ እናንተ ናችሁ እንደ አንድ ስራ ብላችሁ ይዛችሁት የእውነት ነገር ስትሰሩ ሌላ ወጣት መስራት የሚችለውና እኔ ማለት የምችለው ይሄንን ነው። እግዚአብሔር ልቦና ይስጠን፣ ልቦናውን ያድለን። ምድርና ለካስማ ሰማይና ለባላ የዘረጋ ጌታ እንግዲህ ሀገራችንን በሰላም በጤና ይጠብቅልን። ፍቅር እንደ ሸማ ያላብሰን። የታመመን ይማርልን፣ የታሰረን ያስፈታልን፣ የተጣላን ያስታርቅልን፣ የሞተን ያጽድቅልን፣ መንግስተ ሰማያትን ያወርስልን። አገር ሰላም ትሁን። የአገር ሰላም መሆን አገር ሰላም ስትሆን ነው ሁላችንም ቢሆን ሰላም የምንሆነው። የአገር ሰላም መሆን
ውሎ መግባት አለ፣ ተኝቶ መንቃት አለ፣ ሳይለብሱ መድመቅ አለ፣ ሳይበሉ መጥገብ አለ። ምክንያቱም የሀገር ሰላም ከምንም በላይ ጥጋብ ነውና። ለዚህ ነው ብዙ ጊዜ አስታራቂና አስማሚ የሆኑ ነገሮችን ብትሰሩ ታዋቂ ቶበሮች ብዬ ያልኩበት ምክንያት ለዚህ ነው። እና ቅድሚያ የሀገር ሰላም ይበልጣል። ቅድሚያ የሀገር ሰላም የሀገር ፍቅር ይበልጣል። እና ችሎ ማደርን አውቆ መውጣትን ያድለን ፈጣሪ አምላካችን። እንግዲህ ለዚህ ሰዓት ላበቃና አምላክ ክብር ምስጋና ይሁን። እግዚአብሔር የተመሰገነ ይሁን። እንግዲህ ቄስን ከመንበሩ መንግስትን ከወንበሩ እግዚአብሔር አምላክ በያሉበት ሰላምና ጤና ይስጥልን። ሀገራችንን ሰላም ያድርግልን። ዳር እስከ ዳር እግዚአብሔር ይጠብቅልን። የኢትዮጵያ አምላክ ኢትዮጵያን ይጠብቅልን። ትንሽ ትልቁ ታርቆ ተስማምቶ የሚኖርበት ዘመን ጊዜ ያድርግልን። እግዚአብሔር በያላችሁበት በውጭም ያላችሁ እግዚአብሔር አምላክ ይጠብቃችሁ። በሀገር ውስጥም ያላችሁ ሰላምና ፍቅር ይስጣችሁ። አስተማሪ አዝናኝ የሆነውን ነገር እግዚአብሔር እንዲሰጠን የሁል ጊዜ የዘወትር ጸሎታችን መሆን አለበት እና እግዚአብሔር ልብ ለልብ ያገናኘን። እግዚአብሔር ፍቅሩን ያድለን። ፍቅር እንደ ሸማ ያልብሰን። እህት፣ ወንድም፣ እናት፣ አባት የኢትዮጵያ ሕዝብ በሙሉ ዘር ያልተቆጠረለት በሙሉ የዓለም ሕዝብ በሙሉ እህት ወንድም ነው እና አንጀት ለአንጀት ያገናኝ እና ይሄንን ነው ማለት የምችለው። እግዚአብሔር የተጣላንም ያስታርቅልን። እንግዲህ በያላችሁበት የኢትዮጵያ ሕዝብ በሙሉ በሰላም በጤና እንሁልን። ወደያበት ሰው ሀገር ያላችሁ ወደ ሀገራችሁ በሰላም ያስገባችሁ። እግዚአብሔር ይጠብቃችሁ። ፍቅሩን ያድላችሁ፣ ሰላሙን ያድላችሁ፣ ጤናን ያድላችሁ። እኔ ልለው የምችለው ነገር ይሄ ነው። አበረታቱኝ። ያው እንዴት እንደሆነም ስለማላቅ አነጋገርም ላላቅ እችላለሁኝ። በምታዩት ነገር ላይ ግን ኮሜንት አድርጉልኝ፣ ቤተሰብ አድርጉኝ። አይዞሽ በርቺ በሉኝ። ያው እንግዲህ ሰብስክራይብ ማድረግ እንዳይረሳ፣ ማበረታታቱ እንዳይረሳ። እህቶቼ፣ ወንድሞቼ፣ ወገኖቼ ኢትዮጵያ ሕዝብ በሙሉ ሰላም ሁኑልኝ። ሰላም ሰላም ሰላም፣ ደሩ ሰላም ያገናኘን። አሜን።